ሚስት መከራየት የሚቻልበት ህንድ ሀገር ውስጥ ያለ መንደር። ጉድ ሳይሰማ መስከረም አይጠባም እንዲሉ ህንድ ውስጥ በማዲያ ፕራዴሽ መንደር ውስጥ ልክ መኪና ቤት ወይም ሌላ ነገር እንደመከራየት ሚስት መከራየትም የተለመደ ነገር ነው። እናም ለዛሬ ሚስት ለመከራየት የሚደረግን ሂደት አንድ ባንድ አሳያችኋለሁ። መጀመሪያ በሁለቱ በኩል ማለትም በሴትና በወንድ መካከል ስምምነት ይካሄዳል። የክራዩ ክፍያ መጠን ልክ ምን ያክል እንደሆነም ይወሰናል። ስምምነቱን ካጠናቀቁ በኋላ ሙሉ ይፈራረማሉ። እያንዳንዱ የስምምነት ሂደት በጽሁፍ የሚቀመጥ ሲሆን ህገ መንግስታዊ ማህተም ይደረግበታል። በዚህ ማህተም በተመታበት ወረቀት ውስጥም ከሰውየው ጋር ምን ያክል ቀን፣ ምን ያክል ሳምንት፣ ወር ወይ ደግሞ አመት አብረው እንደምትቆይ ይጠቀስበታል። የስምምነቱ ወይም የውል ጊዜ ከተጠናቀቀ በኋላ ልጅቷን ወደ ቤተሰቧ ወይም ወደ በኋላ ትመለስና ለሌላ አዲስ ደንበኛ ሰው የምትከራይ ይሆናል። ይህ ሚስትን የመግዛትና የመሸጥ ተግባር ዳርቻ ፕሪታ ተብሎ ይጠራል። ለኪራይ የምትሰጠዋ ልጅ ደግሞ ሞልኪ ተብላ ትጠራለች። ትርጉሙም ደግሞ ዋጋ እንደማለት ነው። የኮንትራቱ ጊዜ ገደብ ካለቀ በኋላም የልጅቱ አከራይ ዋጋውን ከፍ ያደርገዋል። እናም የበፊቱ ተከራይ መቀጠል ከፈለገ ውሉን በአዲስ መልክ መዋዋል ይችላል። ሴቷም ውሉን ማቋረጥ ከፈለገች በማንኛውም ጊዜ ማድረግ ትችላለች የሚል ኮንትራቱ ላይ የሰፈረ ቢሆንም እሷ እንድትጠቀምበት ግን ስልጣን የሰጣት የለም። ኮንትራቱን ለማቋረጥ ሴቷ የመሐላ ቃሏን በጽሁፍ መስጠት አለባት። ካቋረጠች በኋላም ኮንትራቱ ላይ የተቀመጠውን ገንዘብ ለተከራይ መመለስ አለባት። ሴቷ ከሌላ ወንድ የተሻለ ገንዘብ ካገኘች ኮንትራቱን ማቋረጥ ትችላለች። ተከራይቶ የነበረው ሰው ኮንትራቱን መቀጠል ከፈለገ ተጨማሪ ክፍያ በመፈጸም ኮንትራቱን በማራዘም ሴቲቱ የግሉ መሆኗን ማረጋገጥ ይችላል። በእድሜዋ አነስ ያለች ወይም ወጣት ልጃገረድ ምን ጊዜም ቢሆን ዋጋ ከፍተኛ ነው። ወጣትና ያለገባች ሴት ከሆነች ቤተሰቦቿ ለሚፈልጉት ወንድ በከፍተኛ ዋጋ ያከራዩዋታል። ያገባች ከሆነች ደግሞ ባለ እርሱ ማከራየት ይችላል። ልጅቷ ድንግል ከሆነች፣ ውበቷ የሚማርክ ከሆነ፣ ፈካ ያለ የቆዳ ቀለም ካላት፣ ጥሩ የሰውነት ቅርጽ ማቋም ካላት ደግሞ ዋጋዋ እጅግ በጣም ከፍ ያለ ይሆናል። ስለዚህም ልጅቷ ውብና ቆንጆ ሆና እንድትታይ ለማድረግ ቤተሰቦቿ አንዳንድ መድኃኒቶችን ይሰጣታል። ይህም መድኃኒት ጡት ለማሳደግ፣ የሰውነት ጥንቻዋ ፈርጠም እንዲል፣ ማራኪ ቁመና እንዲኖራት፣ ከዚያም ሀብታም የሆኑ ሰዎች በውበቷ እንዲሳቡ ታስቦ የሚሰጥ ነው። ሀብታም ለሆኑ ሰው ተከራይታ ለቤተሰቡ ብዙ ገንዘብ ታስገኛለች ማለት ነው። ከ8 እስከ 15 ዕድሜ ያላቸው ድንግል ሴቶች በገበያው ዘንድ እጅግ ተፈላጊዎች ናቸው። ነገር ግን ድንግል ያልሆኑት ደግሞ መሸጫ ዋጋቸው ከድንግሎች አንጻር ሲታይ ርካሽና ዝቅተኛ ነው። እንዳለው ለነገሩ ለመነጋገሩ ለምን ሴቶች ለሚስትነት ይከራዩ የሚል ጥያቄ ካነሳን ይህ የሚደረግበት ምክንያት ድህነት፣ የትምህርት አለመኖር፣ የሥራ ዕድል አለመኖር፣ እኩል የሆነ የጾታ ንጽጽር አለመኖር እንደ ዋና ምክንያት ይጠቀሳሉ። ብዙ ሰዎች በቀላሉና በፍጥነት ብዙ ገንዘብ ለማግኘት ሲሉ ይህንን ኢሰባዊ መንገድ ይጠቀማሉ። በዚህም ተግባር የሚሳተፉ ወንዶች ድሃ፣ ያልተማሩ፣ ዝቅተኛ ኑሮ የሚኖሩ ናቸው ተብሎ በማህበረሰቡ ዘንድ ይታሰባል። ነገር ግን በተቃራኒው ከሀብታም ቤተሰብና ከተማረ ቤተሰብ የተገኘ ወንድ ደግሞ በማህበረሰቡ ዘንድ ሀብታምና ከፍ ያለ ኑሮን የሚኖር ተደርጎ ይታያል። ከዚያም እነዚህን ሁለት የማህበረሰብ ክፍሎች የሚስት ኪራይ ገበያ ላይ ይገናኛሉ። በሰርግ ለማግባት ብዙ ገንዘብ ለማውጣት የማይፈልጉት ገበያ ሚስት ለማግባት ጥሩ አማራጭ ነው። በተጨማሪም አንድ ሚስት ብቻ አግብተው ሙሉ ህይወታቸውን እንዳይኖሩ በማሰብ ይህን ስምምነት ይተገብራሉ። መደበኛ ስራ የሌላቸው ወንዶች በጣም ያረጁ፣ ሚስቱን የፈታ ወይም የሞተችበት እንዲሁም በአካባቢው ለሱ የምትሆን ማግኘት ያልቻለ ወንድ ለመከራየት ወደዚህ ገበያ ይመጣል። እንደዚህ አይነት ገበያ የሚፈጸመው ማዲያ ፕራዴሽ ከተማ ብቻ ሳይሆን ጉጅራት፣ ራጅስታንና አሪያና ከተሞችን እንዳለ ሪፖርቶች ያሳያሉ። ለምሳሌ ራጅስታን ከተማ ብንመለከት ሴቶቹ የሚሸጡት በገበያ ቀን ነው። ጉድ ሳይሰማ መስከረም አይጠባም ማለት አሁን ነው። የሴቶች ገበያ ከከብት ገበያ ጎን ለጎን ያለ ሲሆን ልዩነቱ ግን ከሴቶች ዋጋ የከብቶች ዋጋ ከፍ ማለቱ ብቻ ነው። በኢኮኖሚ በማህበራዊ ኑሮ ወደ ኋላ የቀሩ ሰዎች ልጆቻቸውን እንደ ሸክም ይቆጥራቸዋል። ምክንያቱ ደግሞ ልጆቻቸውን መዳር በጣም ወጪ ስለሚጠይቅ ነው። እንደ ሀገር ውስጥ ጥሎሽ መጠየቅ የሚያስቀጣ ቢሆንም ሀብታሞቹ ግን የእነዚህ ሰዎች ድህነት አጋጣሚ ይጠቀሙበታል። የቡጅራት የሀገሩ ክፍል በግብርና ስራ የሚተዳደር ሰው ሚስቱን ለመሬት ባላባት ወይም ከበርቴ ለወራት እንደሚያከራዩ መረጃዎች ያሳያሉ። ብዙ ቦታዎች ላይም እንደ ቢዝነስ ይተገበራሉ። ለዚህም ኢሰባዊ ድርጊት ብዙ ምክንያቶች ልክ እንደ ድህነት አለመማር፣ የሴቶች በቁጥር መብዛትና ሌሎች ምክንያቶችን መጥቀስ ይቻላል። ስለዚህም በቤተሰብ ውስጥ ሴቶች ከዕቃ ተለይተው አይታዩም። ለዛም ነው ገንዘብ ሲፈልጉ ልክ እንደ መኪና በማከራየት ለአካላዊ፣ ለአእምሯዊና ለጾታዊ ብዝበዛዎች ይዳርጓቸዋል። ፖሊስ ስለ ጉዳዩ በጥልቀት ቢያውቅም አቤቱታ የሚያቀርብ ሰው ስለሌለ የተወሰደ ህጋዊ ድርጊት ግን ምንም ነገር የለም። ልክ እንደ ዕቃ ለኪራይ የሚሰጥ በራሳቸው ባል ወይም ደግሞ በራሳቸው አባት ስለሆነ ፖሊስ አቤቱታ እስኪቀርብለት ይጠብቃል። ረሸማ የምትባል ልጅ የደረሰባት እንዲህ ስትል ትናገራለች። ምን እያደረጉኝ እንደሆነ መገንዘብ እስካቻልኩበት እድሜ ድረስ በእድሜ 4 እጥፍ የሚበልጠኝን ሰው ሁሉ አግብቼ ያውቃለሁ ትላለች። ለመጀመሪያ ጊዜ ለኪራይ የተዳረገችው በ8 ዓመቷ ሲሆን ለኪራይ የሰጣት ደግሞ የገዛ ቤተሰቧ ነበር። ለ1 ዓመት ያክልም ቆይታለች። ነገር ግን ከሙሉ 1 ዓመት ቆይታ በኋላ ጨርሳ ወደ ቤተሰቧ ስትመለስ ለተለያዩ ለሌላ ደንበኛ በኪራይ ለመስጠት ይሆናል የምትመለሰው። በአጠቃላይም ከ9 የተለያዩ ወንዶች ጋር ለኪራይ ተሰጥታለች።
እንደመታደል ሆኖ ግብረሰናይ ድርጅቶች ወይም ኤንጂኦ ጋር ግንኙነት ፈጥራ ከዚህም የመከራ ጉድጓድ እንድትወጣ አድርገዋታል። አሁን ላይ እርፍ ብዬ ቤት ተቀምጬ ነው ያለሁት በማለት ሂሮሺማ ትናገራለች። 10 የተለያዩ በዚህ ህይወት መንገድ ያለፉ ሴቶች ታሪክ ልነግራችሁ እችላለሁ። ነገር ግን ለመንገርና ለመስማት የሚያሳቅቅና አስቀያሚ ነው። በጣም የሚያሳዝነው ነገር ደግሞ ስለ ሁኔታው የውጭ ዓለም አለማወቁና እንዲያውቅ አለመደረጉ ነው።